በአዲስ አበባ ከተማ አስተዳደርና የፌዴራል ከተሞች ጉዳይ ላይ እየተካሄደ ባለው ውይይት አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ በሚሉ አጀንዳ ዙሪያ ስምምነት ላይ ሳይደረስ ቀረ። ጉዳዩን ለማጠናቀቅ ተመርጠው የነበሩ 37 ተናጋሪዎች በጉዳዩ ላይ መስማማት ባለመቻላቸው ቃለ ጉባኤው ለ500 ተመካካሪዎች ሳይነበብ ቀርቷል። ይህን ተከትሎም ጉባኤው ተበትኖ ውይይቱ ለሰኞ መራዘሙ ታውቋል። በውይይቱ ላይ የኦሮሚያ ፖለቲከኞች ከተማዋ ለፌዴራል መንግስትም ለኦሮሚያ ክልልም ዋና ከተማ ሆና እንድታገለግል ሀሳብ ያቀረቡ ሲሆን ከኦሮሚያ ክልል ውጭ ያሉ ተሳታፊዎች በበኩላቸው ጥያቄው የባለቤትነት ይዘት ያለውና የከተማን ነዋሪዎች እንዲሁም የሌሎች ብሔረሰቦች መብት የሚያጣበብ ነው በማለት ስጋታቸውን ገልጸዋል። በትግራይ ክልል ዳግም ወደ ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽን እና የኢትዮጵያ አየር መንገድ ፈታኝ የሆነ የደህንነት አጣብቂኝ ውስጥ መውደቃቸው ተገለጸ። የውጭ ታርጋ የለጠፉ ወታደራዊ ተሽከርካሪዎችና ታጣቂዎች ከህወሓት ጋር በማበር እስከ መቀሌና አላማጣ መሰማራታቸው በአየር ክልሉ ላይ ከፍተኛ ስጋት መፍጠሩ ተመላክቷል። በመሬት ላይ የጸረ አውሮፕላን ሚሳኤሎችና ከባድ መሳሪያዎች መኖራቸው ደግሞ በማረፍና በመነሳት ላይ ባሉ ሲቪል አውሮፕላኖች ላይ ቀጥተኛ አደጋ መሆኑ ተነስቷል። በዓለም አቀፉ ሲቪል አቪዬሽን ICAO መተዳደሪያ ደንብ መሰረት የኢትዮጵያ ሲቪል አቪዬሽን ባለስልጣን አካባቢውን ከፍተኛ አደጋ ያለበት ዞን ብሎ በመፈረጅ በረራዎችን የማገድ ግዴታ ሊወድቅበት እንደሚችል የዘርፉ ባለሙያዎች አስጠንቅቀዋል። ኢትዮጵያን ጨምሮ 7 የምስራቅ አፍሪካ ሀገሮች የውጭ ዕዳ መጨመሩን የአፍሪካ ልማት ባንክ ይፋ አደረገ። ባንኩ ይፋ ባደረገው የ2026 የምስራቅ አፍሪካ ኢኮኖሚ ትንበያ ሪፖርት መሰረት ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያ፣ ታንዛኒያ፣ ኡጋንዳና ሩዋንዳ የውጭ ዕዳ ጫና እንደጨመረባቸው ተገልጿል። በተለይም የኢትዮጵያ ጠቅላላ የውጭ ዕዳ ከጠቅላላ ሀገራዊ ምርት GDP አንጻር ሲታይ በፈረንጆቹ 2024 ከነበረበት 23.8 በመቶ በ2025 ወደ 33.8 በመቶ ከፍ ማለቱ በሪፖርቱ ተመላክቷል። ይህ ሁኔታም ከሀገሪቱ በቀጠና የውጭ ዕዳ ጫና በፍጥነት ከጨመረባቸው አገሮች መካከል አንዷ መሆኗን ያሳያል ተብሏል።